እሺ መጀመሪያ ስላገኘው ኦሊያድ በጣም ነው የማመሰግነው። መጀመሪያ ላይ የሰራሁት ቪዲዮ ያው በጭንቀት ሰዓትና ተስፋ በመቁረጥ በነበርኩበት ሰዓት ነው የሰራሁት። አያልፍም፣ ሰው ዝም ብሎ ያልፋል ይልሻል። አያልፍም። የሚያልፍ ቢሆን ባለፈ። በእናትሽ ስንት ተንከራተቱ። አያልፍም ግን አያልፍም። ሰው ይላል ባፍማ ቀላል ነው ያልፋል ማለት መቼ ነው? ከሞትኩ በኋላ ወይ ራሴ ካጠፋሁ ከሳትኩ በኋላ ቢያልፍ ምን ዋጋ አለው? ምንም አይነት ስሜት በቃ የመኖር ስሜት አልነበረኝም እና ህይወት አይቀጥልም እንጂ ይቀጥላል ብዬ ተስፋ አድርጌ አልነበረም። አላገኘውም ነበረ፣ ስራም አልነበረ አጣገቤ፣ ያው ሰው የለም። በዛ ምክንያቶች ተስፋ ቆርጬ ነበር። ያው አሁን እግዚአብሔር ይመስገን ልክ እንዳንተ አንድ ወንድሜ እንደዚህ የሆነ ማስታወቂያ አሰርቶኝ ያው አሁን ብዙ ሰዎችም እየደወሉ እያጽናኑ እግዚአብሔር ይመስገን። አሁንስ ተስፋ እንዳለ የተወሰነ ያክል እንኳን ያው እንግዲህ ተስፋ እንደሚኖረኝ ተስፋ አደርጋለሁ። አንዳንድ ጊዜ ያው የሚያልፍ አይመስልም ያለበት ሁኔታ የሚያልፍ እንደዚህ ወይ ነገ ብርሃን ይመጣል አትልም። ግን ደግሞ እግዚአብሔር ያው ምናልባት ስላልተመላለስንበት እኛም ዘግይተን ይሆናል በሰዓቱ እና እግዚአብሔር እንደማይዘገይ ነው እኔ አሁን ያየሁት።